ሰላም እንዴት ናችሁ? የሜዲኪዩር ፖድካስት ተመልካቾቻችንና ቤተሰቦቻችን ሁሉም ነገር አማን ነው? ጊዜያችሁ እንዴት አለፈ? እኛ ጋር በጣም ጥሩ ነበረ። ዛሬ እንግዲህ ለየት ባለ ሁኔታ አዲስ የጤና ባለሙያ ይዤ መጥቻለሁ። ይህ የጤና ባለሙያ ብዙዎቻችን በተለይ በዚህ በመካንነት ሕክምናና ምርመራ ዙሪያ ከጀርባ ሆኖ በጣም ብዙ ነገሮችን የሚያሳልጥ ብዙ ሕክምናዎችን ከቨር የሚያደርግ በዚህ በሕክምና ሂደት ከመጀመሪያው እስከ መጨረሻው ድረስ የዚህ የጤና ባለሙያ ሮል ምን ያህል እንደሆነ ብዙዎቻችን እውቀቱም መረጃውም ላይኖረን ስለሚችል ከዛ አንጻር አንድ ባለሙያ ይዤ መጥቻለሁ። ባለሙያው እንግዲህ በሙያው ኢምብሪዮሎጂስት ነው። ወጣት ባለሙያ ነው። ራሱን ያስተዋውቅልናል። ወደ እንግዳችን እንሄድና የተለያዩ ሀሳቦችን እያነሳን በደንብ ብዙ ሙያዊ ትንተናዎችን ይሰጣል የሚል እምነት አለን። የትም ሳትሄዱ ይህንን ፕሮግራም እንድትከታተሉ ጋብዣችኋለሁ። ሙሉን ቪዲዮ ከተከታተላችሁ በተለይ በዚህ ህክምና ላይ ለመጀመር ያሰባችሁና ህክምናውን እያደረጋችሁ ያላችሁ ብዙ ነገር ታተርፉበታላችሁ፣ መረጃውንም ታገኛላችሁ የሚል እምነት ስላለን የትም ሳትሄዱ ፕሮግራማችንን ተከታትለን ወደ እንግዳይ እሄዳለሁ። እንኳን ደህና መጣ። እንኳን ቆየኝ። እስቲ ራስን አስተዋውቅልን። እሺ፣ ስሜ ጤናው ሲሳይ ይባላለሁ። በሙያ የኤምብሪዮሎጂስት ባለሙያ ነኝ። ያው በዋናነት የምሰራው በቅዱስ ጳውሎስ ሆስፒታል ምቹ ክሊኒክ ነው። ከዚያ ውጭ በትርፍ ሰዓት አንዳንድ በግል ቦታዎችም የሄድኩ አግዛለሁ። እናመሰግናለን። ምንድን ነው ያንተ ሙያ? እንግዲህ ሲጠራ ኤምብሪዮሎጂስት ነው ተብሎ የሚባለው ይሄንን አንዳንድ ትርጉሞች በአማርኛ ለማግኘት ሞክሬ ነበረ እና ያገኘሁት ኤምብሪዮሎጂስት ማለት የጽንስና የባዮሎጂ ዘርፍ የሚል አግኝቻለሁ። እና ያው እንደሚታወቀው ኤምብሪዮሎጂስት በጣም ብዙ ሮሎችን የሚጫወት ነው እና የኤምብሪዮሎጂስት ሙያ ማለት ምን ማለት ነው? ኤምብሪዮሎጂስትስ ማለት ምን ማለት ነው? ኤምብሪዮሎጂ ሙያ ማለት ላቦራቶሪ ውስጥ ላቦራቶሪ ከማህፀን ውጭ ጽንስን በማዘጋጀት ከወንድ ዘር ፈሳሽ በመውሰድ ባለቤቱም ከሴቷ እንቁላልን በማሳደግ እንቁላልን በመልቀም እና በመሰብሰብ በላቦራቶሪ ውስጥ ጽንስ እንዲፈጠር እና እንዲያድግ በማድረግ እዚያ ያንን ያደገውን ጥሩ የተባለ ጽንስ ወደ እናቱ ማህፀን በድጋሜ በመመለስ የሚሰራ ሙያ ነው። ያው ሙያውም ኤምብሪዮሎጂስት ተብሎ ይጠራል፣ ባለሙያው ማለት ነው። ስለዚህ ይሄ የአዩዋይ እና የአይቪኤፍ ህክምና ፕሮሲጀር ሲደረግ የኤምብሪዮሎጂስት ባለሙያ ግዴታ አስፈላጊ ነው ማለት ነው። በጣም ዋና ከሚባሉት አስፈላጊ ከሚባሉት ባለሙያዎች መካከል ያው አንዱ ኤምብሪዮሎጂስት ነው። አዩዋይም ሲሰራ የወንድ የዘር ፈሳሽን ፕሮሰስ በማድረግ ስፐርሙን በመቀበል ፕሮሰስ አድርጎ የተሻለ ጥሩ ኳሊቲ እና ጥሩ እንቅስቃሴ ያላቸውን የስፐርም ዘሮችን ወደ ማህፀኗ እንዲመለስ በማዘጋጀት እና ፕሮሰስ አድርጎ በማቅረብ የሚሰራው ባለሙያ ኤምብሪዮሎጂስት ባለሙያ ስለሆነ እሱ ግዴታ አስፈላጊ ይሆናል ማለት ነው። አስፈላጊ ይሆናል። እንግዲህ በዚህ ፕሮግራም በዚህ በፖድካስታችን እንግዳችን አድርገህ እንድናቀርብ የፈለኩበት ዋነኛው ምክንያት ምንድን ነው? ለምሳሌ አንድ የፊልም ባለሙያ ላይ ብትሄድ ፊልም ሁሉም ነገር አልቆ ቀረጻው፣ ኤዲቲንጉ፣ ሁሉም ነገር ካለቀ በኋላ ሰዎች ፋይናሊ የሚያዩት ፊልሙን ነው። ከዛ በደንብ አፕሪሼት የሚያደርጉት ፊልሙን ነው። ከዛ የፊልሙ ደራሲ ማን ነው፣ ከዛ ዳይሬክተሩ ማን ነው። ከሱ ጀርባ ያሉት ከፊልሙ ጀርባ ያሉት ግን እንደ ላይት ማን አሉ፣ ሳውንድ ማን አለ፣ ኤዲተር አለ፣ ካሜራ ማን አለ፣ በጣም ብዙ አለ፣ ዳይሬክተርም አለ። በጣም ብዙ ክሮች አሉ ከፊልሙ ጀርባ። ሰዎች ግን እነዚህን ከጀርባ ከፊልሙ ጀርባ ያሉትን ሰዎች ያን ያህል ሪኮግናይዝ ሲያደርጉ አናስተውልም፣ ሁላችንም ጭምር። ወደ ሌላ ሙያ ደግሞ ስትሄድ ለምሳሌ አንዳንድ ታካሚዎች ሰርጀሪ ከባድ የሚሆን ቀላል ሰርጀሪ ሲያደርጉ እኛ በደንብ ፎከስ የምናደርገው የሰርጂኑን ባለሙያ ስራውን ብቻ ነው። ነገር ግን ከሱ ጀርባ ደግሞ ሆነው የሚያሳልጡ የአንስቴዥያ ባለሙያዎች ደግሞ አሉ። ግን ምን ያህሎቻችን ለአንስቴዥያ ባለሙያ የምንሰጠው እና ሙያው ራሱ እንደ ሙያ በደንብ ሲታይና ሲተዋወቅ አንሰማም። እንግዲህ እሱም በሌላ ጊዜ እንግዶች ይዤ ይመጣና ምናልባት ከነሱ ጋር አወራለሁ። በዋናነት ግን ከአንተ ጋር የተገናኘሁት በዚህ በአይቪኤፍ ህክምና በአዩዋይ በአይቪኤፍ እንዲሁም ደግሞ በሌሎች ኢንተርናሽናል የሆኑ ህክምናዎች እንደ ዶነር ስፐርም ዶነር ኤግ ህክምና ላይ የሚታዩት ብዙ ቲሞች አሉ። የሰርጂን ባለሙያ አለ፣ የኢንፈርቲሊቲ ወይም ደግሞ የአይቪኤፍ ህክምና ሐኪሞች አሉ። ነገር ግን ከዚህ ጀርባ ሆናችሁ የምትሰሩት ደግሞ እናንተ ኤምብሪዮሎጂስት ናችሁ። ለዚህ ነው እናንተን ኤምብሪዮሎጂስት እነዚህ በዚህ ችግር ውስጥ የሚገኙ ሰዎች ያውቋቸዋል? በብዛት አያውቁም። ያው አንዳንድ ትንሽ ስለ ሙያው በደንብ የሚያውቁ ታካሚዎች ካሉ
ስለሙያው በደንብ ስለ ኤምብሪዮሎጂ ማን ነው ነገር የሚያዘጋጀው የሚለውን የተወሰነ ሊያውቁ ይችላሉ። ምናልባትም ኤምብሪዮሎጂስቶች ታካሚዎችን አንዳንዴ የማግኘትና የማውራት ካውንስል የማድረግ ነገር ስላለ በዚያን ታይም ሊያገኙ ይችላሉ። ግን እንዳጠቃላይ ማህበረሰቡ ስለ ኤምብሪዮሎጂስት ያን ያህል ጠለቅ ያለ እውቀት ይኖራል ብዬ አልገምትም። ምክንያቱም ምንድነው ብዙ ጊዜ ታካሚዎች ሲመጡ የሚያገኙት ያው ከፊት ለፊት ያለ ባለሙያ ያው ከእነሱ ጋር ነው ሕክምናውን የሚያወሩት የሚያደርጉት እና መጨረሻ ላይ እኛ ኤምብሪዮሎጂስት ደግሞ በአብዛኛው የሚሰራው ላብ ውስጥ ነው። ላብ ውስጥ በእንቁላል ይለቀምና በሐኪሙ በኩል ይመጣለታል። ከዚያ ስፐርምም ባለቤቷ ይሰጣል። ሁሉም ነገር ፕሮሰስ የሚደረገው የሚያልቀው የሚዘጋጀው ያው ላብራቶሪ ውስጥ ነው እና ሞር ስራችን የሚሆነው ላብ ውስጥ ነው። ረጅም ሰዓቱን የምናሳልፈው ከታካሚዎች ጋር ሳይሆን ከታካሚዎች ጀርባ ከሌሎች ባለሙያዎች ጀርባ በመሆን ላብ ውስጥ ስለሆነ ለረጅም ሰዓት የምንሰራው እና የምናዘጋጀው ያን ያህል የጠለቀ ስለኛ እውቀት ይኖራቸዋል የሚል ግምት አይኖረኝም። የተወሰነ ግን ሊያውቁ ይችላል። ስለዚህ የጀርባ አጥንት ናችሁ ማለት ይቻላል ወይስ ከዛም በላይ መገለጫ ይኖረዋል? ከዚያ በላይ መገለጫውን አላውቅም፣ ግን በጣም ኤምብሪዮሎጂስት በጣም ከፍተኛ ሚና አለው ለአንድ አይቪኤፍ ሕክምና ሰክሰስፉል ለመሆን ውጤታማ ሆኖ ለመጨረስ። ሌሎች ባለሙያዎች ሁሉም አስፈላጊ እንደሆኑ እናምናለን፣ ግን ኤምብሪዮሎጂ ደግሞ በጣም ወሳኝ ከሚባሉት ባለሙያዎች ውስጥ አንዱ ነው። ምክንያቱም ጽንስ እንዲፈጠር ማድረግ ወሳኝ ነገር ነው። ጽንስ ካልተፈጠረ ካልተዘጋጀ ብዙ ችግሮች አሉ። እዚያ ውስጥ ብዙ ነገሮችን አልፎ ነው ጽንስ ማዘጋጀት ማቅረብ ደረጃ የሚመጣው ከፈጣሪ ጋር በመታገዝ እና ይህን ነገር ለማሳካት ኤምብሪዮሎጂስት ከፍተኛ ሚና እንዳለው የሚሰማኝ። ኦኬ ጉድ። እዚህ ጋር ቅድም አንድ ነገር አነሳልኝ እና ከፈጣሪ ጋር በመታገዝ ነው። እንግዲህ እንቁላል አለ፣ የሴቷ የተለቀመ እንቁላል፣ የወንዱ ስፐርም አለ። ይህንን እንቁላልና ስፐርም ስታገናኙ ያው ኤምብሪዮ ሜክ እንዲሆን ለማድረግ ነው። እዛች ቦታ ላይ ነው እንግዲህ የእናንተ ሮል እና እስቲ እሷ ላይ በደንብ አድርገህ እስቲ ያንተ የስራ ካልቸር ይህን ነገር ስታደርግ እስቲ ንገረን። እሷ ነች ፖይንቷ። እንቁላልና ስፐርም ተቀላቅሎ ጽንስ ፈጠረ አልፈጠረም የሚለውን ነገር ላይ ነው ትልቋ ሮል ያለችው ይመስለኛል። ከዛም በፊት ብዙ ስራዎች አሉ። እስኪ ያንተ እዛ ላይ ያንተን ካልቸር የስራ ካልቸር ንገረኝ። ያው ዋናው ስራ እሱ ይሁን እንጂ ከዚያ ጀምሮ መጀመሪያ ለጽንሱ ማደጊያ የሚሆኑ ሚዲያዎችን ማዘጋጀት ጀምሮ እያንዳንዷ ነገር በአይቪኤፍ ሕክምና በኤምብሪዮሎጂ ላብ ላይ እያንዳንዷ እንቅስቃሴዎች እየተወሰነና እየታቀደ በጣም አስፈላጊ በሆነ ፕሮቶኮልን በጠበቀ መልኩ ነው የሚሄደው እና የተወሰነ መዛባት ከምታዘጋጀው ከምትሰራቸው እያንዳንዱ ስቴፖች ትንሽ ለውጥ ማሳየት የሚመጣው ጥቅም ላይ ከፍተኛ የሆነ ተጽዕኖ ያመጣል እና ጀስት ያው እንዳልከው መጨረሻ ላይ እንቁላልን ከስፐርም ጋር የምናገናኝበት ታይም ብቻ አይደለችም። እውነት ለመናገር ከመጀመሪያ ጀምሮ እያንዳንዷ ነገር ከፍተኛ ጥቅምና ቫልዩ አለው። ግን በዋናነት ደግሞ መጨረሻ ላይ ከፍተኛው ስራ የሚሰራው ያው ኤክስ የሚባለው ምናልባት የወንዱ የዘር ፈሳሽ ቁጥር ካነሰ እንቅስቃሴ ካነሰ ወደ ኤክስ የሚባለው ሕክምና የሚሄዱ ከሆነ ያን ፓርት ከፍተኛውን ስራ ብዙ ስኪል የሚፈልገው ሙያ ነው ስራ ነው። እሱ ላይ ነው እና ሁሉም ሰው እንደ ስራው እንደ ማንኛውም እንደሚያደርገው ተዘጋጅተን ከፈጣሪ ጋር ጠዋት ስትጀምር ነው ይህን ነገር የምታደርገው እና የራስን ጸሎት አድርገህ ስራ የተቃና ያማረ እንዲሆንልህ ተዘጋጅተህ የምታደርጋቸውን ነገሮች አድርገህ ነው የምትወጣው። ያችን ታይም ሳይሆን ከመጀመሪያው ጀምሮ እያንዳንዷ እንቅስቃሴዎች ላይ ስለሆነ ፎከሲንጋችን ከመጀመሪያው ጀምሮ ነው የምናደርገው። ጠዋት ላይ እንደማንኛውም ያንተ አድርገህ ነው ስራ ነው የምትጀምረው ለማለት ነው። ግን ያው የፈጣሪ ጋር የሱ ጣልቃ ገብነት ከሌለ የሱ ፍቃድ እናንተ ላይ ከሌለ የፈለገ ነገር ቢሆን ጉድ ኳሊቲ ኦፍ ስፐርም ጉድ ኳሊቲ ኦፍ ኤግ ይዘህ አቀላቅለ ጽንስ ለመፍጠር ለምና ጽንስ ሜክ እንዲያደርግ የፈጣሪ እገዛ በጣም ያስፈልገዋል። እውነት ነው። እሱ ነው ምንም አይነት ነገር ስትሰራ ያው ከላይ እገዛ ያስፈልጋል። ሁሉም ነገር በሰው ልጅ አይሆንም። ሳይንስ የሰጠ ነገር አለ፣ ሳይንስ የምታውቀው ነገር አለ፣ የምሰራቸው ነገሮች አሉ፣ ስኪል አለ፣ እውቀት አለ፣ ሁሉን ነገር ማድረግ ትችላለህ፣ ዲስፕሊን አለ። እነዚህን ሁሉ ተጠቅመ ማክሲመም አንተ የሰው ልጅ ማድረግ የሚችለውን ኢፈርት ታደርጋለህ። ግን እርግዝና መሳካት ደግሞ እነዚህ ሁሉም ተሟልተው ያው ሁሉንም ነገር የሚያሳካው ከላይ ስለሆነ ከላይ መሳካት እንዲችል የፈጣሪ ጣልቃ ገብነት ከሌለ ስራው በፍጹም ሊሳካ አይችልም ነው። እኛ እንግዲህ ኢትስ ጉድ ደስ ይላል። ግን አሁን ምን መሰለህ እኔ አንዳንድ ነገሮችን በማይበት ጊዜ የእናንተ ሙያ በደንብ እንደዚህ እየተዋወቀ አይደለም። ምናልባት ከዚህ በኋላ የራሳችሁን የሆነ ነገር አድርጋችሁ
ብዙ ነገሮችን ወደ ሰዎች ስራችሁ በደንብ እንዲታወቅ የእናንተ ስራ በደንብ ምን ያህል ድረስ እንደሆነ ታካሚዎችና ሌሎች የህብረተሰብ ክፍሎች እንዲያውቁላችሁ ማድረግ ያስፈልጋል። አሶሲሽን አላችሁ? እውነት ነው አለን። አሁን ተጀምሯል። ፈርቲሊቲ አሶሲሽን በሚል የኤምብሪዮሎጂን እና ጋይናኮሎጂስቶችን በጋራ በማድረግ አሶሲሽን ተቋቁሟል። በሱ ትንሽ እንቅስቃሴ ተጀምረዋል የተወሰነ። በደንብ ግን ስለ ኤምብሪዮሎጂ ደግሞ ዲቴል ያን ያህል ማህበረሰቡም እንዲያውቅ ስለሙያውም እንዲያውቅ ያን ያህል የገፋ ነገር ተሰርቷል ብዬ አላስብም እና መስራት እንደሚኖርብን ነው። በቁጥርስ ምን ያህል ናችሁ? እንደው በጣም ብዙ የሆኑ ቁጥሮች አሉ? እንደው በግምት እንደው ያሉት ቁጥሮች በቁጥር ይህን ያለው ብዬ የተረጋገጠ መረጃ በእርግጥ አይኖረኝም፣ ግን ብዙ የሚባል ባለሙያ የለም። ስለዚህ በጣም በቁጥር ትንሽ ስለሆናችሁ በጣም ተፈላጊነታችሁ ከፍተኛ ነው መሰለኝ አይደል? ያ እንደዛ ለማለት ትንሽ ይከብዳል። ያው ተፈላጊነት ብዙ ጊዜ ስኪልና እውቀትን ሰክሰስን አቺቭ በማድረግ ነው። አንድ ሴንተር ብዙ ጊዜ አንድ ወይ ሁለት ኤምብሪዮሎጂስት ነው ሞር ሊያስፈልገው የሚችለው እና በሀገራችንም ያለው የአይቪኤፍ ሴንተሮች የቁጥር ብዛት ያን ያህል ብዙ የሚባል አይደለም። አይቪኤፍ ሴንተሮች እስከሌሉ ድረስ ኤምብሪዮሎጂስት ባለሙያም ብዙ ቢኖርም ብዙ ያን ያህል ጥቅም አይኖረው ማለት ነው። ሞር አይቪኤፍ ሴንተሮች ሲኖሩ ሞር ኤምብሪዮሎጂስት አስፈላጊ ይሆናል። ግን ለአንድ ሴንተር 1 እስከ 2 ስለሆነ ያን ያህል ከሚሄደው የቁጥራችን ብዛት የሚሄደው አብሮ ከአይቪኤፍ ሴንተሮች ብዛት ጋር ነው እና ያለው ቁጥር ያን ያህል በጣም ተፈላጊ ለማድረግ ይሆናል ብዬ አላስብም። ግን ብዙ ኤምብሪዮሎጂስትን በበዛ ቁጥር ዋናው ፎከሲንግ የሚያመጣው አውትከም እና የሚሰጠው ውጤት ላይ ነው ዲፔንድ የሚሆነው እና ያን ያህል ብዙ ተፈላጊነት ሳይሆን ግን በጣም ከፍተኛና አስፈላጊ የሆነ ሙያ ዘርፍ እንደሆነ ማረጋገጥ ፈልጋል። ኦኬ እሱ በጣም እንጂ ምክንያቱም ባክቦን በጣም እኔ እንደማስበው ኤምብሪዮሎጂስት የዚህ የአይቪኤፍ ሕክምና መሳካት ትልቁ የጀርባ አጥንት መሆኑን እኔ በደንብ አድርጌ ነው ማምነው። ምናልባት አንተ ትትናውንም ጨምረበት ሊሆን ይችላል የሚል ነገር ነውና እውነት ነው ማለት በዋናነት ከሚሳተፉት ስራው ላይ ብለን ብናስብ ሐኪሞቹና ኤምብሪዮሎጂስት ናቸው። ግን በዚህ ምን መሰለ እንደ ጀርባ አጥንት ቢሆኑም የእነሱ ብቻ ኤምብሪዮሎጂስት ጎበዝ መሆን ወይም የሐኪሞቹ ጥሩ መሆን ብቻ ሰክሰስፉል ያደርግ ይችላል። ኢንቫይሮንመንቱ ያስፈልጋል። ሌሎች ሳፖርቲቭ ባለሙያዎች፣ ነርሶችም፣ ፋርማሲም ብትሄድ ኢቭን እስከ ሌሎች ታች ያሉ አድሚን አሲስታንቶቹን ሁሉ ጨምሮ የተሳካ እንዲሆን ሁሉ ነገር የተሟላ መሆን አለበት በሚል ይዤው ነው እንጂ ኤምብሪዮሎጂስት ምንም ጥርጥር የለውም በጣም በጣም ወሳኝ ከሚባሉት ባለሙያዎች መካከል አንዱ ነው ለአይቪኤፍ ሕክምና መሳካት። እንግዲህ በአሁኑ ሰዓት በጣም እድሜ ለሳይንስና ቴክኖሎጂ በጣም ብዙ የሶሻል ሚዲያ ፕላትፎርሞች አሉ። እኔም ያው ሶሻል ሚዲያ ላይ በጥሩ ሁኔታ እንደምንቀሳቀስ ይታወቃል። ነገር ግን አንዳንድ ጊዜ በማገላበጥበት ጊዜ ኤምብሪዮሎጂስት እንደዚህ ስራዬ ብለው በጣም ኮሚትድ ሆነው በጣም ፎከስድ ሆነው ሶሻል ሚዲያ ላይ መጥተው ስለ ሙያቸው ስለሚሰሩት ስራ አንዳንድ አክቲቪቲያቸውን ሲገልጹ አላጋጠመኝም። ምናልባት ብዙ ነገር አላየው ሊሆን ይችላል። ምንድን ነው ይሄ ምክንያቱ? ለምሳሌ የሰርጂን ባለሙያዎች እንደውም በጣም ብዙ ፕሮግራም አላቸው። በጣም መጥተው በሶሻል ሚዲያ ሙያዊ ማብራሪያ ይሰጣሉ። የጋይኒኮችም አሁን ደግሞ የኢንፈርቲሊቲ ዶክተሮችም በጣም በድፍረት እና በአሪፉ እየመጡ ሙያዊ አስተያየትና ኤክስፕላኔሽኖችን እየሰጡ ይገኛሉ። ኤምብሪዮሎጂስቶች ግን በጣም 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 ኦልሞስት የለም ማለት ይቻላል። አንዱ ለሰው አይቻለሁ እውነት ለማውራት እና ምንድን ነው ምክንያቱ? ያው አንደኛ ብዙም የቲክቶክ ፕላትፎርምም የሚዲያ ፕላትፎርሞችንም ሙያን በሚዲያዎች ላይ መጥቶ ማሳወቅ መግለጽ ምናምን የተጀመረው ያው አይ ቲንክ ቅርብ ጊዜም ስለሆነ ጭምር ይሆናል። ሞር እዚያ ኢንጌጅድ ያለመሆን ነገር ልምድ አለመኖር አንድ እሱ ነው። በዋናነት ግን ያው ኤምብሪዮሎጂስቶች ብዙ ሰዓታቸውን ላብ ውስጥ ስለሚያሳርፉት ብዙ ስራ ነው የሚሰሩት። ድካም አለ፣ ያው ስትረስ አለ። ከዚያ ሲጨርሱ ያው ሞር እረፍት አድርገው ለቀጣይ ቀን ስራቸው ዝግጅት ማድረግ ላይ ፎከስ ማድረግ፣ ምክንያቱም ውጤታቸው ላይ ሞር ስራ ላይ ፎከስ ለማድረግ ከማሰብ ወደ ሚዲያው ከመምጣት ምናልባት ተቆጥበው ሊሆን ይችላል ብዬ አስባለሁ። ግን እንዳልከው ነው፣ ትክክል ነገር ነው። ሚዲያ ላይ ያለውን ነገር ማሳወቅ፣ ስለምን እንደሚሰራ፣ ምን ያህል ነው ሰክሰስ የሚያደርገው፣ ምን አይነት ችግሮች አሉ፣ ምን አይነት ነገሮች ሊያሳኩ የማይችሉ ነገሮች
ምን ምን ናቸው የሚለውን ነገሮች ለማህበረሰቡ ማሳወቅ፣ ስለ ኢንፈርቲሊቲ ያለውን ችግር መግለጽ ቢቻል አብሮ ከጋይናኮሎጂስት ከአርአያ ሐኪሞች ጋር ሞር ጥሩ ነገር እንደሆነ ይሰማኛል። ያው ግን ገና የተጀመረም ስለሆነ ወደፊት እንግዲህ እንሰራበታለን፣ በሰፊው እንመጣበታለን። እንዴት ወደዚህ ሙያ ገባ? ያው የምሰራው የጳውሎስ ሆስፒታል ነው። ያው ኢንፈርቲሊቲ እዚያ ነው የጀመረው በመንግስትም ደረጃ። እዚያ ታካሚዎችን በደንብ ያለው ሳይኮሎጂካሊ ምን ያህል እንደሚጎዱ እንግዲህ ልጅ ማጣት ምን ያህል አፌክት እንደሚያደርግ አንተም ትንሽ በደንብ የተረዳው እንደሆነ ይገባኛል። የእነሱን ችግር ምናምን ታያለህ። ከዚያ ሞር እዚያ ሲሰራ ስለነበረ ወደ የትምህርት እድል ወደ ኢንዲያ መጣ። እንግዲህ ያው በዚያን ሰዓት ይህንን ኦፖርቹኒቲ ተጠቅሜ ሞር ከዚህ በላይ ማገልገል ብችል የሚል ጉጉቱ አደረብኝ። ከዚያ እድል ስላገኘሁት በህንድ ሀገር ሄጄ የት ሀገር ሄድክ? ኢንዲያ የሚባል ህንድ ሀገር ሄጄ የት ከተማ? ማኒፓል ሆስፒታል። እዛ ነው የወሰድከው? እኔም አውቀዋለሁ ማኒፓልን። በነገራችን ላይ በጣም ብዙ ወደ 26 ብራንቾች አሉት ማኒፓል ሆስፒታል። ቬሪ ፋንሲ ሆስፒታል ነው። እኔ እዚህ የፑኔ ከተማ ያለው ማኒፓል ነው የማውቀው። እናንተ የት ነው? ኒው ዴሊ ነው የሄዳችሁት? ባንግሎር ሳይሆን ማንግሎር ከተማ ማኒፓል ዩኒቨርሲቲ ዋናው ግቢ ነው። እዚያ ነው። ካስቶርባ ሜዲካል ኮሌጅ ይባላል። ይህን ሙያ የሚሰጠው በጣም ብዙ ኤክስፔሪንስ እንዲሆኑ ባለሙያዎች ነው ያሉበት። በኤዥያን አፍሪካ ራሱ በማስተርስ ደረጃ ኤምብሪዮሎጂ መስጠት የጀመረ የመጀመሪያው ዩኒቨርሲቲ እንደሆነ ነው ሲሰጡን የነበሩ ኢንፎርሜሽን። በጣም ጎበዞች ናቸው። ትንሽ በደንብ አስተምረውናል። ጥሩ ነገር ይዘን መተናል ብለን አስባለሁ። እንግዲህ እዚህ የምንችለውን ነገር እያደረጋችሁ ነው ይሰማኛል። ይህንን ሙያ በጣም እናስፋው ቢባል በጣም ከኤክስፒሪየንሱና ሞር ፕራክቲስ ከማድረጉ በተጨማሪ ሙያውን እናስፋው ቢቻል ስኮፑ ምን ድረስ ሊሄድ ይችላል? እስከ ማስተርስን ጀምሮ እስከ ፒኤችዲ ድረስ መሄድ ይችላል። ያው ምንም ከሌሎች ዲፓርትመንቶች በእርግጥ ብዙ ያን ያህል የተለየ ነገር ያለው ምን በጣም ብዙ ነገር ሪሰርች የሚፈልግ ነገር ነው። እስከ ብዙ መስራት የሚጠይቅ ነገር ነው እና እስከ መጨረሻ ድረስ ማሳደግ ፒኤችዲ ክላስ ድረስ መሄድ የምትችልበት ዲፓርትመንት። በጣም አሪፍ ነገር ነው እየነገርከኝ ያለው እና አቶ ጤናው እስቲ ስለ መካንነት እናውራ። መካንነት ማለት ምን ማለት ነው? መካንነት ማለት ጥንዶቹ አብረው እየኖሩ ቢያንስ በሳምንት ከ2 እስከ 3 ቀን ግንኙነት እያደረጉ ለ1 ዓመት እስከ 2 ዓመት እርግዝና ሳይፈጠር ከቀረ ወይም ማርገዝ ወይም መውለድ ሳይችሉ ሲቀሩ እሱ የእርግዝና መዘግየት ወይም ኢንፈርቲሊቲ ብለን እንጠራዋለን ማለት ነው። አክቹዋሊ ይሄ ያው ከእድሜ ጋር የተያያዘ ነው። እድሜያቸው ለሴቶቹ ስፔሻሊ ከ35 በላይ ከፍ ያለ በሄደ ቁጥር እስከ 1 ዓመት 2 ዓመት መጠበቅ ግዴታ አይደለም፣ መጠበቅም የለባቸውም። ኤርሊ 6 ወር ተከታታይ ሞክረው የማይሞክሩ ከተወሰነ 6 ወር እስከ 1 ዓመት ሞክረው ካልቻሉ ቶሎ መጥተው ወደ ሕክምና ቢታዩ እና ኮንፊርም ቢያደርጉ የተሻለ ነው። ማን ነው መካን? ሴቷ ወይስ ወንዱ? ይህ ያው በቃ ብዙ ጊዜ ሴቷ ተብሎ ይታሰባል በአካባቢ በማህበረሰቡ በኩል። ግን መካንነት ሁለቱንም ነው የሚከሰተው፣ ሁለቱም ላይ ይከሰታል። የወንድም መካንነት አለ፣ ሴትም መካንነት አለ። አንዳንዴ ደግሞ በሁለቱም ምክንያት በጋራ የሚመጣ የእርግዝና መዘግየት ወይ መካንነት ብለን የምንጠራው ይከሰታል ማለት ነው። አዎ እንግዲህ እኛም በተለያዩ ሁኔታዎች እንደምናውቀው ወርዱ ራሱ መካን ሲባል ሴቷ ላይ ብቻ እንደሚያነጣጥር አይነት ነገር ነው። የወንድ መካንነትም እንዳለ ጥናቶች ያሳያሉ። አንተም እንደገለጽከው በፐርሰንት ማስቀመጥ ይቻላል። አሁን ደግሞ በኩል ሌቭል በሚባል 40% የሴቷ 40% የወንዱ ችግር፣ 10% የጋራ ችግር፣ 10% ሜይ ቢ አንኤክስፕሌንድ ኢንፈርቲሊቲ እንዳለ እናንተ ባለሙያዎች በተለያየ መንገድ ስትገልጹ ይታወቃል። እንግዲህ የወንድ መካንነት አለ ማለት ነው። ስለዚህ የወንድ መካንነትን በደንብ እንድናወራ እፈልጋለሁ። የወንድ መካንነት የሚከሰትባቸው ምክንያቶች ምንድናቸው? ከዛም አያይዘን ስለ አዞስፐርሚያ ብትገልጽልን በጣም ደስ ይለኛል። እሺ፣ ያው እንዳልከው ነው ይህ ህክምና እንግዲህ ችግር ኢንፈርቲሊቲ ወይም መካንነት ምንለው እንዳልከው ነው። እስከ 40% ለወንዱ 40% እንዲሁ ለሴቷ 10% ደግሞ በሁለታቸውም ችግር ምክንያት ሊሆን ይችላል።
ከ5 እስከ 10% ደግሞ እንግዲህ ባልታወቀ ምክንያት ሊመጣ የሚችል መካንነት ችግር ነው የሚሆነው። ወደ ወንዶቹ ስንመጣ የወንዶች የመካንነት ችግር እንዴት ነው ሊከሰት የሚችለው ካልን የወንዶች ከዘር ፈሳሽ ጋር የተያያዘ ኬዝ ሊሆን ይችላል። የመጀመሪያው እሱ ምንድነው? አንደኛ የቁጥር ማነስ ሊኖር ይችላል። ቁጥሩ ትንሽ ሆኖ ከተገኘ ያው እርግዝና በተፈጥሮ እንዲያረግዙ ያለማድረግ ነገር ይኖራል። ሁለተኛ ከእንቅስቃሴ ጋር የተያያዘ ነው። ቁጥሩም ጥሩ ቢሆንም ወይም ቁጥሩም ትንሽ ሆኖም እንደዚሁ የስፐርም የሚባለው ወንድ የዘር ፈሳሽ ላይ የሚኖረው የዘር ፍሬ እንቅስቃሴው በጣም ትንሽ ከሆነ እንደዚሁ እርግዝናን ሊያዘገይ ወይም ሊያስቀር ይችላል። ከዚያ ሲቀጥል ያው ሞርፎሎጂ እንለዋለን። የስፐርምን ቅርጽ የሚያሳየው እንትን ነው። ከቅርጽ ጋር የተያያዘ ችግር ካለ ብዙ ጊዜ ማለት ከጄኔቲክስ ከክሮሞዞም ጋር የምንለው ጋር ይያዛል። ከሱ ጋር ያለ ችግር ሲኖር የቅርጽ ችግር ሲኖር ሞርፎሎጂ የምንለው እሱ ችግር ካለም እንደዚሁ ከ4% በታች ከሆነ እርግዝና እንዳይኖር ወይም እንዲዘገይ ያደርጋል ማለት ነው። ከዚያ ሲቀጥል ያው እንግዲህ የቱቦ መዘጋት ምክንያት ወይም እንዲሁ ቱቦ ሳይዘጋም የስፐርም ሴል ወደ ፈሳሹ ጋር መውጣት ሳይችል ሲቀር እንዲሁ አዞስፐርሚያ ብለን የምንጠራው አንዱ የመካንነት ችግር ነው ማለት ነው። ሁለት አይነት አዞስፐርሚያ እንዳለ አውቃለሁ እና እባክህ እስቲ ስለነሱ ልዩነታቸውንና ሊኖራቸው የሚችሉ ቀጣይ የመፍትሄ እርምጃዎች አሉ ወይ በሕክምና አይነቶቹን ካየን በኋላ? ሁለት አይነት የአዞስፐርሚያ አይነቶች አሉ። አንደኛው ያው ኦብስትራክቲቭ እንለዋለን። የወንድ የዘር ፈሳሽን የሚያስተላልፉ ቱቦዎች ላይ የመዘጋት ችግር ሲኖር የሚከሰት ነው። ሁለተኛ ግን የቱቦዎች ላይ መዘጋት ችግር ሳይኖር የሚከሰት ነን ኦብስትራክቲቭ አዞስፐርሚያ ብለን እንጠራቸዋለን ማለት ነው። ያው አዞስፐርሚያን እንግዲህ እንዳልነው በሁለት ከፍለነዋል። የመጀመሪያው ኦብስትራክቲቭ ነው። ኦብስትራክቲቭ ከሆነ ምንድነው የምናደርገው? ቀጥታ ከፍሬው ላይ በመርፌ በመውሰድ ይህንን የሚሰሩት አክቹዋሊ ያው የዩሮሎጂስት ሐኪሞች ናቸው። ቼክ ያደርጋሉ። የስፐርም ፍሬው አለ የለም፣ ፕሮዳክሽን ይመረታል አይመረትም የሚለውን ማረጋገጥ ይችላሉ። መኖሩ ከተረጋገጠ በኋላ በትንሽዬ መለስተኛ ቀዶ ሕክምና በማድረግ ቀጥታ ከፍሬው ላይ የዘር ፍሬውን በመውሰድ ማይክሮቴሳ መሆኑ ማይክሮቴሳ ሰርጀሪ ነው። ኖርማል ቴሳ ሰርጀሪ በመስራት ማይክሮቴሳ ደግሞ ስፐርም ኑሮቱን ቁጥሩ ያለበት ቦታ ላይ ኤግዛክትሊ ትንሽ ሲሆን በቴስ ያልገኝ ሲል ማይክሮቴስ ልንሰራ እንችላለን። የተለያዩ ከዘር ፍሬው ላይ የተለያዩ ቦታዎች ላይ ሊሆን ይችላል ፕሮዳክሽን የሚቀመጠው ስፐርም የሚኖረውና ቀጥታ ካለበት ቦታ ለመውሰድ ያው ማይክሮቴስ ልንሰራ እንችላለን። ግን በዋናነት መጀመሪያ የሚደረገው መኖሩ ከተረጋገጠ በኋላ ወደ ቴስ ፕሮሲጀር ነው የሚደረገው። ምንድነው እሱ? ያው ከዘር ፍሬው ላይ ቀጥታ የዘር ፍሬ በመውሰድ ከኤምብሪዮሎጂስቱ ጋር በመሆን ስፐርም መኖሩን ኮንፊርም ያደርጋሉ። በማይክሮስኮፕ ማየት ይችላሉ፣ ያያሉ። ከዚያ ያን ስፐርም በማዘጋጀት ፕሮሰስ በማድረግ አቀዝቅዞ በማስቀመጥ እንግዲህ ከዚያ በኋላ ባለቤቱ መድኃኒቶችን በመውሰድ እንቁላል ማዘጋጀት ስራ በሐኪሞቹ በኩል ይሰራና እንቁላል እንዲሰበሰብ ተደርጎ ያው እንቁላል እና ስፐርሙን አዘጋጅቶ ኤክሲ በሚባል ፕሮሲጀር ጽንስ እንዲፈጠር አድርጎ ያው ጽንስ በመመለስ አርግዘው እንዲወልዱ ማድረግ ይቻላል። ለኦብስትራክቲቭ አዞስፐርሚያ ማለት ነው። ነን ኦብስትራክቲቭ ካየን አንዳንዴ ነን ኦብስትራክቲቭም ሆኖ ስፐርም የመገኘት እድል ሊኖር ይችላል። ሆርሞናል ፋክተሮች ካሉ የተለያዩ ችግሮች ኑሮ ከሆነ እሱን ትሪትመንት ተደርጎ ስፐርም ከተገኘ ያው እንዳልኩ በዚህ ተመሳሳይ በሆነ መንገድ ተደርጎ ያው ሕክምና ሊገኝለት ይገኛል፣ መስራት ይችላል መሆን ይችላል። ግን አንዳንዴ ደግሞ ነን ኦብስትራክቲቭ ከሆነ ፍጹም ስፐርም የማይመረት ከሆነ እሱ ምንም ማድረግ የሚቻል ነገር አይደለም። ስፐርም ከሌለው ጽንስ ከስፐርም ከሌለው ላይ መስራት አይቻልም። እሱ ሌሎች አማራጮች ናቸው። ምንድነው የሚደረገው? ከሌላ ሰው ስፐርም በመውሰድ እንግዲህ ልገሳ በማድረግ ሊሰራ ይችላል። እሱ አክቹዋሊ በእኛ ሀገር ደረጃ ገና አልተፈቀደም። ውጭ ሀገሮች ላይ ነው የሚሰራው። እዚያ ሄደው ሊያሰሩ ይችላሉ። ስቲል እሱም ያው እንግዲህ በልገሳ በኩል ሊታገዝ ሊረዳ የሚችል አይነት ሕክምና ነው ማለት ነው። ጥሩ። ስለዚህ እነዚህ የአዞስፐርሚያ ኬዝ ካሉ ኦብስትራክቲቭ የሚሆን ነን ኦብስትራክቲቭ አዞስፐርሚያ ኬዝ ያለበት ሰው ወደ ሰርጀሪ ቢያመራ ሰርጀሪ መስራት 100% ኮንፊደንት አይደለም ማለት ነው። ጀስት ለማግኘት ስፐርም ሴሉን ለማግኘት የሚደረግ ሙከራ ነው እና ሰርጀሪም ተሰርቶ የማይገኝበት ሁኔታ አለ ማለት ነው። የማይገኝበት ነን ኦብስትራክቲቭ ከሆነ የማይገኝበት እድል አለ። ኦብስትራክቲቭ ከሆነና ግን መጀመሪያ ሰርጀሪ ከመሄዱ በፊት
ኤፍኤን የሚባል ፕሮሲጀር ዩሮሎጂስቶች የሚያዝዙት ሕክምና አለ። እሱ በመርፌ ዳይሬክት ይወሰድለት እና ስፐርም ሴል አለ የለም የሚለውን ያሉ እሱ መኖሩ ከተረጋገጠ ለሕክምና ፐርፐዝ የሚሆነውን ግን መለስተኛ ሰርጀሪ በመስራት ወስዶ በማይክሮስኮፕ ስቲል መኖሩ መረጋገጥ አለበት። እሱ ምንድነው አንደኛ የሚሰራበት ወቅት ይወስናል። ሁለተኛ የስፐርም ፕሮዳክሽን የሚደረገው በየ3 ወሩ ስለሆነ ከ3 ወር በኋላ ምን እንደሚፈጠር ምን እንደሚሆን የተለያዩ ምክንያቶች ስፐርም ፕሮዳክሽን ሊቀንሱ ምናምን የሚችሉ ነገሮች ስለሚኖር የመገኘት ያለመገኘት ነገሮች ይኖራሉ። ግን ብዙ ጊዜ ኦብስትራክቲቭ አዞስፐርሚያ ከሆነ መጀመሪያ ቸክ ተደርጎ ሞር ስለሚሰራ ያን ያህል ያለመኖር እድል ብዙም አይሆንም። ግን አንዳንዴ ትክክል ካልሆነ ላይገኝ ይችላል። ስለዚህ ይህንን ሰርጀሪ ታካሚዎች ከመሰራታቸው በፊት በቂ የሆነ ኦሪንቴሽን መሰጠት አለበት ማለት ነው። አዎ እሱ ልክ እሱ ምንም ጥርጥር የለውም። ልክ ነው። ያው ሐኪሞቹ እዚያ ኦፒዲ ላይ በሚያዩአቸው ሰዓት ይህንን አይነት ነገር በደንብ ያስረዷቸዋል። ኢቨን ይህንን ሕክምና ሰርጀሪው መስራት ብቻ ሳይሆን ከተሰራ በኋላ የሚቀመጠውም ስፐርም ቢገኝም ራሱ ከተቀመጠ በኋላ አይቪኤፍ ሕክምናውን ለማድረግ ዝግጁ ናቸው ወይ ያደርጉታል ወደፊት ይሰራላቸዋል ወይ የሚለው ነገር አስፈላጊ ነው። ያው ቀጣይ አይቪኤፍ የማይሰራላቸው ከሆነ ማድረግ የማይችሉ ከሆነ ከአቅም ጋር ተያይዞ ከተለያዩ ነገሮች ጋር ተያይዞ ይህን ሕክምና የማይጠቀሙበት ከሆነ ያንን መስራት አስፈላጊ አይደለም። እስከዚያ ድረስ ነው ማብራሪያው ለማለት ፈልጌ ነው እንጂ ስለሚሰራው ሕክምና ስለሚደረግላቸው ምን ሊደረግ እንደሆነ ይችን እያንዳንዷን ነገሮች ተነግረው ካውንስል ተደርገው ነው ወደዚህ ሕክምና የምንሄደው ማለት ነው። ማይክሮቴሳ ሰርጀሪ እኛ ሀገር አለ ይሰራል? እሱ እስካሁን እኛ ጋር አልተጀመረም። ውጭ ላይ ህንድ ላይ ይህን ነገር ይታወቃል። ከዚህም ብዙ ጊዜ እንደዚያ የሚያስፈልጋቸው ታካሚዎች ካሉ ወደዚያ ነው የምንልካቸው። እስቲ እንግዲህ ወደፊት እዚህ ይጀምራል ብለን አስባለን። እኛም በተስፋ እንጠብቃለን። ምክንያቱም ማይክሮቴሳ ትንሽ ሞር አድቫንስድ የሆነ የሰርጀሪ አይነት ነው። እናም ኮምፕሊኬትድ እንደሆነም በተወሰነ መንገድ መረጃው አለኝ እና እኛ ሀገር ቢጀምር ጥሩ ነው። ስለዚህ ቴሴና ፔሴ የሚባሉት ናቸው ያሉት ማለት ነው። ሁለቱ ናቸው ያሉት ማለት ነው። ጥሩ። ምናልባት አንዳንድ ጊዜ ይህንን አገልግሎት ለማግኘት ወደ ቢሮችን መጥተው ይዣቸው ከሄድኩት ታካሚዎች የገጠመኝን ነገር አለና ተመልካቾችን በደንብ በግልጽ እንዲያውቁት የሚገባው ነገር ግልጽ ማድረግ ያለብን ምንድነው፣ በዚህ በአዞስፐርሚያ ኬዝ ውስጥ ሆነው ወደ ሰርጀሪ ይገባሉ። የገጠመኝን ነው የምነግርህ። ሰርጀሪ ተሰርተው አንዳንድ ጊዜ ሰርጀሪው ማይክሮቴሳ ራሱ ሰርጀሪ ተሰርቶ ምንም አይነት ስፐርም ያልተገኘበት ሁኔታ ባይኔ አይቻለው አለ። በሁለተኛ ኬዝ ደግሞ ይሄ ሰርጀሪ ተሰርቶ የተገኘው ስፐርም ከወጣ በኋላ በጣም በቃ ጥሩ ያለ አይደለም፣ ባድ የሆነ ኳሊቲ፣ ምናልባት ወርዱ ምን እንደሆነ ባላቅም ታግዘኛለ፣ ባድ ኳሊቲ ኦፍ ስፐርም የተገኘበት ጊዜ አለ ማስታውሰው። በጣም ደግሞ የገረመኝ ስፐርም ተገኘ ተብሎ በጣም ደስ ብሎን፣ ነገር ግን ከእንቁላሉ ጋር ሲቀላቀል ኢምብሪዮ ሜክ አላደርግም ያለ ሁሉ ሲቹዌሽን ገጥሞናል በተለያየ ጊዜያቶች እነዚህን ታካሚዎች ይዤ ሲሄድና ከዚህ የምንረዳው እነዚህ ሰርጀሪዎች መሰራት ማለት ታካሚው ራሱን በጣም አጀስት ማድረግ አለበት ማለት ፕሮባቢሊቲ እንደሆነ ነው የገባኝ አይደለ? ልክ ነው። ማይክሮቴሲ ያው የሚሰራውም ኖርማሊ ቴሲ እንደማይገኝና ስፐርም ፕሮዳክሽኑ በጣም ሎ ከሆነ ኦሊጎ ለሆኑ ሳምፕሎች ነው ብዙ ጊዜ የሚሰራው እና በማይክሮቴሲ ሲሰራ ያው ከተለያዩ ቦታዎች ላይ ተወስዶ ስፐርም ማግኘት ነው። ግን እንደዚህ ኦሊጎ ሲሆኑ በጣም ቁጥሩ እያነሰ በሆነ ቁጥር ለኢምብሪዮሎጂስቱ ምንድነው የሚሆነው? ችግሩ ምንድነው? አንደኛ ቪያብል የሆነ ስፐርምን እንቅስቃሴ ያለው ቪያብል የሆነ ፈርቲላይዝ እንድታደርግ ጽንስ እንዲፈጥር የሚያደርገውን ስፐርም በበቂ ደረጃ አለማግኘት ችግር ያጋጥማል። አንደኛ ነገር። ሁለተኛ ቅድም እንዳልኩት እንዳብራራሁት የዘር ፈሳሽ ምርመራ ላይ የሞርፎሎጂ ማለት የቅርጹ ጥሩ አለመሆን፣ ስፐርሙ በደንብ ማቹር አለማድረግ፣ እሱ ችግር ያጋጥማቸዋል። አንድ እሱ ነው። ሁለተኛ እንቁላል ለሚያስፈልገው እንቁላል ያህል በቂ የሆነ ስፐርም ቁጥር ላናገኝ እንችላለን። እንደዚያ ሲሆን ስፐርሙ ከእንቁላል ዋጋ ተገናኝቶ ጽንስ የመፍጠር ፕሮሰስን አፌክት ያደርጋል እና እሱም ማግኘት ስፔሻሊ በማይክሮቴሲ የሚሰራ ሲሆን በጣም ያነሰ ስለሆነ አውትካሙ ላይም አፌክት ያደርጋል እና ለዚያ ነው እንደዚህ አይነት ነገሮች የሚከሰቱት። ከዚያ ውጭ ግን ኦብስትራክቲቭ አዞስፐርሚያ ከሆነ ቁጥሩ ምንም ችግር ካልነበረው በቂ ስፐርም ከተገኘና ጥሩ እንቅስቃሴ ያለው ስፐርም ከተገኘ አይቪኤፍ ሕክምናው የመሳካት እድሉ ሌሎች ኢጃኩሌት ሰጥተው ከሚሰራላቸው ያን ያህል የተራራቀ ዲፈረንስ ብዙ አይኖረው።
የአዞስፐርሚያ እና የኦሊጎስፐርሚያ ልዩነቱ ምንድን ነው? ኦሊጎስፐርሚያ ማለት ስፐርም በኢጃኩሌት በሚሰጠው በዘር ፈሳሹ ላይ የስፐርም መጠን አለ፣ ግን ከሚጠበቀው ደብሊውኤች ኦ ካወጣው ስታንዳርድ በታች ነው። ቁጥሩ ያነሰ ነው። በቁጥር ደረጃ ትንሽ ነው እንጂ ስፐርም አለ። እንደዚያ ሲሆን ሰርጀሪ አያስፈልገውም። በዚያ ቁጥር ሕክምና እንደ አስፈላጊነቱ የኢክሲ ወይም አይቪኤፍ የምንለውን ኮንቬንሽናል አይቪኤፍ የምንለውን ሕክምና ማድረግ የሚቻልበት መንገድ ነው ያለው በሱ በኩል። አዞስፐርሚያ ከሆነ ግን ምንም ሙሉ በሙሉ ከዘር ፈሳሽ አለ። ግንኙነት ማድረግ ላይ ምንም ችግር አይኖርም፣ ግን የዘር ፍሬው አይወጣም እንደማለት ነው። ኦልሬዲ ዝግ ነው፣ ምንም አይታይም በፈሳሹ በኩል። ሰው ቀጥታ ከዘር ፍሬው ላይ በሰርጀሪ ተወስዶ ነው የሚሰራው እንደማለት ነው። ልዩነታቸው ነው። በዚህ በኦሊጎ ላይ ቢያንስ ከ16 ሚሊዮን በላይ ነው አይደል ዘር መገኘት ያለበት። ከ15 ሚሊዮን በላይ። ከዛ በታች ከሆነ ግን ትንሽ ኦሊጎ ነው ይባላል። ቁጥሩ የቀነሰ ነው ይባላል። ከኦሊጎን በታች ሴቨር ኦሊጎ ልንለው እንችላለን። በጣም እየቀነሰ ሲሄድ ከ5 ሚሊዮን በታች እየሆነ ሲሄድ፣ ከዚያ ደግሞ ክሪፕቶዞስፐርሚያም የሚባል አለ። በጣም ትንሽ የሆነ እንዲያውም ዋሽ ተደርጎ ፕሮሰስ ተደርጎ ሴንትሪፊውጅ ተደርጎ ከዚያ በኋላ የስፐርም ፍሬን ማግኘት የምንችል ሲሆን እስከ ክሪፕቶዞስፐርሚያ እየተባለ የተለያዩ አብኖርማሊቲዎች ደረጃዎቹ ዝቅ እያሉ ይመጣሉ ማለት ነው። እና በደብሊውኤች ኦ ስታንዳርድ ከ15 ሚሊዮን በታች ከሆነ ኦሊጎ እንላለን። ኦሊጎም ያው ደረጃ አለው ለማለት ነው። ሴቨር ኦሊጎ እንለዋለን። ክሪፕቶዞስፐርሚያ ብለን እስከ ታች ድረስ መሄድ እንችላለን። እስኪ ምናልባት በዚህ ሕክምና ላይ ያሉ ይህን ሕክምና መጀመር ለሚፈልጉ እና በዚህ ችግር ውስጥ ላሉ ሰዎች ስለ እናንተ ስራ በደንብ እንዲያውቁ እኔ እፈልጋለሁ እና ከመጀመሪያው ወንድ ልጅ መጥቶ ስፐርም ከሰጠበት ጀምሮ የራሳችሁ ሂደት አለ። ዋሺንግ ፕሮሰስ፣ ሴንትሪፊውጋል ቅድም ያልከው እነዚህ ነገሮች አሉና እስቲ የእሱን ሂደት በደንብ ንገረኝ። አንዳንዱ የሚመስለው ምንድነው ወዲያው ስፐርም ሰጥቶ ይሄዳል፣ ከዛ በኋላ አይነት ነገር የሚመስለውም አለ። እስቲ ይህንን በደንብ አድርገህ እስቲ ንገረኝ። ምን ያህል ስራችሁ በጣም አድካሚ ትኩረት የሚፈልግና በጣም ኮሚትመንት የሚፈልግ መሆኑን በዛውም ለመግለጽ ያስችለናል። እስኪ ንገረን ከመስጠት ፕሮሰሱ ትንሽ ረዘም ያለ ነው። ጠዋት በጣም ኢርሊ ሞርኒንግ ላይ ያው ገብተን እሱ የባለቤቷ ዘር ፈሳሽ እንዲሰጥ ነው የሚደረገው። ከዚያ በዛ መሰረት ከሰጠ በኋላ የዘር ፈሳሹ እንግዲህ ለ30 ደቂቃ ሊኩፋይ እንዲያደርግ እናደርጋለን። ከሴሜኑ ጋር በደንብ ሊኩፋይ ማድረግ ይኖርበታል። 30 ደቂቃ እንጠብቀዋለን ማለት ነው። ከዚያ በኋላ ከ30 ደቂቃ በኋላ ቢያንስ ሚኒመም 2 ጊዜ ወሽ እናደርገዋለን። ፕሮሰስ ይደረጋል። የተሻለውን ስፐርም እንቅስቃሴው ጥሩ የሆነውን በጣም ካፓሲቴት ያደረገውን ጥሩ ቪያቢሊቲ ያለውን ጥሩ እንቅስቃሴ ያለውን እና ጥሩ ሞርፎሎጂ ያለውን ስፐርም ሴሌክት ለማድረግ የሚደረጉ ብዙ ፕሮሰሶች ይደረጋሉ ማለት ነው። ከዚያ በኋላ እሱን ስፐርም ሴሌክት ካደረግን ከዚህ የሆነውን ስፐርም ከወሰድን በኋላ ከባለቤቱ እንቁላል ጋር አገናኝቶ ጽንስ ለመፍጠር ደግሞ ሌላ ፕሮሰስ ነው። እሱ እንደ ስፐርሙ መጠን ይወሰናል እና እንደ ሴትዮዋ እንቁላል ሁኔታ ከዚህ በፊት እንደነበራቸው ሙከራ የተለያዩ ምክንያቶች አሉ። አይቪኤፍ ነው የምንሰራው ኤክሲ ነው የምንሰራው ስለምንለውን ነገር ለመለየት በዚያ መሰረት እንግዲህ ያንን ስፐርም አንዷን እንቁላል ከአንድ ስፐርም ጋር እያገናኘን የተገኘውን እንቁላል ሙሉ ከስፐርም ጋር አገናኝተን ያንን ጽንስ እንዲፈጠር የመስራት ነገሮች ረጅም ከጠዋት 12 ሰዓት የጀመረ እንግዲህ እስከ 8-9 ሰዓት ያለማቋረጥ የሚቀጥል ፕሮሰስ ያለው ስራ ነው ያለው። በመካከል ግን የሚያስቆም ነገር አለ? ለምሳሌ ስፐርም ሰጥቶ ከሄደ በኋላ ቅድም ያልከው ዋሺንግ ፕሮሰስ፣ ሌሎች ስፐርም ሴሌክሽን ላይ ሄደው ምናልባት የማይሆን ነገር ወይም እናንተ የፈለጋችሁት አይነት የምትፈልጉት አይነት ኳሊቲ ኦፍ ስፐርም ካልተገኘ ምንድን ነው ሊሆን የሚችለው? ምንድነው የምናደርገው? ያው አክቹዋሊ ፔሸንቱ መጀመሪያም ወደዚህ ሕክምና ከመምጣታቸው በፊት ክሊያንቶቹ የወንዱ የዘር ፈሳሽ ምርመራ ተደርጎ ውጤቱ በደንብ ስለሚታወቃል ሶስቱ ሪከርድ የሆነ ዳታ አለ። በዚያ መሰረት ምንድነው የሚደረጉት ለነሱ እንግዲህ እንዳልኩ ነው ቅድም በጣም ሴቨር ኦሊጎ ከሆነ ወይ ክሪፕቶ ከሆነ ወይ ከዚህ በፊት ሞርፎሎጂ ላይ አብኖርማሊቲ ያለው እንደሆነና ሌዛን 4% ከሆነ ለነሱ ያው ለታካሚዎቹ በቂ የሆነ ካውንስሊንግ ኢንፎርሜሽን በደንብ ይሰጣቸዋል። ከዚያ ውጭ ግን ከተወሰደ በኋላ በዚያ መሰረት በጣም ሎ የሆነ በቂ ስፐርም ለሌላቸው ሰዎች የሚችለውን ይደረጋል። ከዚያ ውጭ ካልበቃ ግን እንቁላል ፍሪዝ ማድረግ የምንችልበት አማራጭ አለ። ከዚያ ወይም የተሻለውን ስፐርም ሴሌክት አድርጎ የኤክሲ ፕሮሲጀሩን መስራት የምንችልበት ነገር ነው የምናደርገው። ከዚያ
ውጤቱ ደግሞ ምን ሊሆን ይችላል፣ ምን አይነት ህክምና የሰራ ነው ያደረግነው ነገር ምንድን ነበር የነበረው የሚለውን ነገር ድጋሜ ለታካሚዎቹ ማብራሪያ ቀጣይ ቀን ላይ ይሰጣቸዋል ማለት ነው። እንግዲህ ቅድም በተለያየ መንገድ ስትገልጽልን ነበረ። አንድ ነገር ካፍ ደጋግመ አውጥተሃል። እሱ ምንድነው? ይሄ ICSI ኢንትሮሳይቶፕላዝሚክ ስፐርም ኢንጀክሽን። ይሄ እንግዲህ የሚታወቀው ከባድ የሆነ የወንዶች የመካንነት ችግር በሚኖርበት ሰዓት የሚሰጥ አንድ ራሱን የቻለ የህክምና እገዛና ወይም አማራጭ ነው። ምንድነው ICSI? እናንተ ምንድነው የምትሉት ባጭሩ? እሱ ያው ICSI ማለት እንግዲህ ኢንትራሳይቶፕላዝሚክ ስፐርም ኢንጀክሽን ነው የምንለው። ምንድነው? የወንድን የዘር ፍሬ ቀጥታ በእንቁላሏ ሳይቶፕላዝም ላይ የማስቀመጥ ፕሮሰስ ማለት ነው። በጣም ሶፊስቲኬትድ የሆነ አሰራር ነው። ከባድ ማሽን ነው የሚያስፈልገው። ኤክስ የሚባል ማሽን አለ። በሱ ማሽን በመታገዝ እንግዲህ የወንዱን የዘር ስፐርም ሄልዝ የሆነውን ሞርፎሎጂካሊ ጥሩ የሆነውን ቆንጆ የሆነውን ስፐርም ሴሌክት በማድረግ በዚህ ሳይድ ደግሞ እንግዲህ እንቁላሏንም አብሮ በመያዝ ስፐርሙን ዳይሬክትሊ ወደ ሳይቷ በባለሙያ እገዛ በማስገባት ጽንስን እንዲፈጠር የሚያደርግ የህክምናው አይነት ፕሮሰስ ነው ማለት ነው። በአይቪኤፍ ህክምና ውስጥ ከሚደረጉ የህክምና አይነቶች ውስጥ አንዱና በዋናነት የምንጠቀምበት ነው። ሁለተኛው ያው ይህንን ሞር የምንጠቀመው ብዙ ጊዜ የወንድ የዘር ፈሳሽ ከቁጥር ማነስ ጋር ከሞርፎሎጂ ጋር ማነስ ጋር ሲኖር የሚል ፋክተር ሲኖራቸው የምንጠቀመው ህክምና ነው። ግን ሁልጊዜም የወንድ የዘር ፈሳሽ ቁጥር ማነስ ወይም ሚል ፋክተር ብቻ ሲሆን ላይሆን ይችላል። ሪፒትድ ፌል ላላቸው ከዚህ በፊትም እንደዚህ ጽንስ ሳይፈጥር የመቅረት ነገር ላላቸው ታካሚዎች ይህንን ህክምና እናደርጋለን። ግን ምንድነው ህክምናው ትንሽ ውድ ነው፣ ብዙ ስኪል ይጠይቃል፣ ብዙ ሰዓትን የሚወስድ ህክምና እንደሆነ ያው ይታወቃል። በደንብ በትክክል ግን እኛ ሀገር እየተሰራበት ነው። ምንም ግልጽ ነው። በአብዛኞቹ ከመሰራቸው ታካሚዎች በብዛት የምንጠቀመው ይህን ህክምና ነው። ሞር የእነሱን ህክምና ውጤት ከፍ ለማድረግ ለማሳደግ ስንል ይህን አይነት ህክምና በብዛት እየተሰጠ ይገኛል አሁን ሀገር ባሉ አይቪኤፍ ሴንተሮች ማለት ነው። በጣም ነው የሚገርመው። እስኪ እንግዲህ ሌላው ደግሞ ስለ ኳሊቲ ኦፍ ኢምብሪዮ ነው የምናወራው። እንግዲህ የእናንተ ሙያ የወንዱን የስፐርም ሁኔታ ትወስዳላችሁ፣ የሴቷን እንቁላል ይወሰድና ላቦራቶሪ ውስጥ ፈርቲላይዝ አድርጋችሁ ኤምብሪዮ ሜክ ይደረጋል። በዚህ ጊዜ ጽንስ ከተፈጠረ በኋላ በቤተ ሙከራ ውስጥ አንዳንድ ጊዜ የሚፈጠሩ ጽንሶች ኳሊቲያቸው ይለያያል። ሁሉም የተቀላቀለው ስፐርምና እንቁላል እኩል ግሬድ ላይኖረው ይችላል። እዚህ ላይ በደንብ ለተመልካቾች ግልጽ እንድታደርግልኝ የሚፈልገው ምንድነው፣ አንዳንድ ጊዜ እነዚህ ሁለቱን ስፐርምና እንቁላል አገናኝተን ጽንስ የሚቋረጥበት ጊዜ አለ፣ ወይ ደግሞ እድገቱ የሚቆምበት ጊዜ አለ። እንደዚህ አይነት ነገር የሚያጋጥመው በምን ምክንያት ነው? እንደዚህ አይነት ነገር ካጋጠመ ለታካሚዎች በምን አይነት መንገድ ነው የምትነግሯቸው? ያው ለታካሚዎች በምን አይነት መንገድ ነው የምትነግሯቸው ከሚለው ሲጀምር ይህ ህክምና ሲጀመር ያው የካውንስሊንግ ፓርት አለው። ስለ ህክምናው ዲቴይል ነገሮች ይነገራቸዋል። ጽንስ ላይፈጠር እንደሚችል፣ አለመፈጠር ነገር ሊኖር እንደሚችል፣ ጽንስ ከተፈጠረ በኋላ የሚመለሰውም ጽንስ ከተመለሰ በኋላ ከ2 ሳምንት በኋላ ደም ምርመራ ሲያደርጉ እርግዝናው ማህፀን ግድግዳ ላይ ላይቀጥል የሚችልበት እድል እንዳለ፣ የመሳካት እድሉ ምን ያህል ፐርሰንት እንደሆነ በግልጽ ለታካሚዎች ለደንበኞች በደንብ ይነገራቸዋል። ግን እንደዚህ ይከሰታል ወይ ካልከኝ፣ ያው በትክክል ይከሰታል። ምንድነው አንደኛ ጽንስ መጀመሪያውንም ላይፈጥር የሚችልበት አጋጣሚዎች አሉ። ያው ቶታል ፈርቲላይዜሽን ፔሪየድ እንለዋለን። እሱ አንዳንዴ ኦሳይት አክቲቬሽን የሚባል አለ። ከሴቷ እንቁላል ጋር ውስጥ የኦሳይቷ እንቁላል ኳሊቲ ጋር ተያይዞ ስፐርምን ትወስዳ እንግዲህ ስፐርም ላይ ያሉ ዲኤንኤዎችን በመጠቀም ፈርቲላይዝ ማድረግ አለመጀመርን፣ ጽንስ እንዲፈጥር አለማድረግ ሊኖር ይችላል። አንደኛ ነገር እሱ ነው። ሁለተኛ ነገር የእንቁላል ኳሊቲ ላይ ችግር ካለ ወይም የወንድ የዘር ፈሳሽ ኳሊቲ ላይ ችግር ካለ ፈርቲላይዝ ያደርጋል፣ ጽንስ መፍጠር ይጀምራል። ግን የጽንስ ደረጃዎች አሉት። የአንደኛ ቀን፣ የሁለተኛ፣ ሶስተኛ፣ አራተኛ ቀን እየተባለ የሚያድጉበት ደረጃ አላቸው። ጽንሱ እድገቱ የሆነ ታይም ላይ የሆነ ችግር ካለ ሊቋረጥ ይችላል፣ ሊያቆም ይችላል ባለበት ደረጃ ላይ። እኛም እንደምናደርገው 3ኛ ቀን ወይ 5ኛ ቀን ነው ጽንስ የሚመለሰው። በዚያን ሰዓት 3ኛ ቀን ሲደርስ ቤስት ኳሊቲ የሚባለው የጽንስ ደረጃ ነው የሚመለሰው። ሁሉም ጽንሶች አይመለሱም። አንድ እሱ ነው። ሁለተኛ ብዙ ቤስት የምንላቸው ጽንሶች ካሉ ደግሞ ትርፎቹን በቀዝቅዞ በማቆየት ሲስተም ላይ አስቀምጠን ለሌላ ጊዜ እንዲጠቀሙ ማድረግ እንችላለን። ከዚያ ውጭ ግን በቂ የሆነ ጥሩ ኳሊቲ እና ጽንሱ ጥሩ ካልሆነ አንዳንዴም ላይመለስም ይችላል ጽንስ።
በቂ አልፈጠረም፣ ቁጥሩ እድገታቸው ላይ አይደለም ልንል እንችላለን። ያው ምንድነው አንደኛ እስከ 3ኛ ቀን ድረስ የፅንሶቹ የሚያድጉት ያው በእናቶች ጂን ነው እና ከዚያ በኋላ ፅንሱ በራሱ ጂን ሴክሬት ማድረግ መጀመርና ማደግ መቻል አለበት እና እንደዚህ አይነት ችግሮች ላይ ሲኖር እንዳልኩ አንድ እሱ ሊሆን ይችላል። ሁለተኛ ነገር ደግሞ መጀመሪያም እንዳልኩት የእንቁላል ኳሊቲ ችግር ከነበረ እንቁላል እንግዲህ በመድኃኒት ነው የሚያድጉት። የተለያዩ ነገሮች አሉ። ያው እንቁላል እድገት ላይ ጥሩ ላይሆን ይችላል። አንደኛ እሱ ነው። ሁለተኛ ከእሷ እድሜ ጋር ተያይዞ የእድሜ እየጨመረ በሄደ ቁጥር ስፔሻሊ ከ36 37 ከፍ እያለው በሄደ ቁጥር የእንቁላል ቁጥርም እየቀነሰ ነው የሚሄደው። በዚያው ልክ የእንቁላል ጥራትም እየቀነሰ ይሄዳል እና እሱ ደግሞ የፅንስ እድገትን እየቀነሰ እያወረደው ሊመጣ ይችላል እና በዚያ የተለያዩ ምክንያቶች እንግዲህ ብዙ ምክንያቶች አሉ ያልዘረዘርኳቸው። ከእነሱ ጋር ተያይዞ ኳሊቲ ያለ ፅንስ ካልፈጠረ 3ኛ ቀን ላይ ላንመለስ እንችላለን። ከዚያ ውጭ ግን ቤስት ኳሊቲ ፅንሶች ብዙ ካሉ ደግሞ 5ኛ ቀን ድረስ እንዲያድጉ እንዲከፉ ልናደርግ እንችላለን። ከዚያ 5ኛ ቀን የተሻለ መወር ደግሞ ከ3ኛ ቀን ሴሌክት ለማድረግ የተሻለ የእድገት ደረጃ ስለሆነ በፅንስ ደረጃ የ5ኛ ቀን ፅንስ የማስተላለፍ ነገሮችን እንጠቀማለን ማለት ነው። ስለዚህ ከ3 እስከ 5ኛው ቀን ባለው ጊዜ ጉድ ኳሊቲ ኦፍ ኤምብሪዮ ከሌለ ማስተላለፉ ጥቅም ስለሌለው ይቆማል ማለት ነው። ሕክምናው ይቆምና ለታካሚዎች ይነገራቸዋል። ያው ሊከሰት የቻለበት ምክንያትም እንደሆነ ይነገራቸዋል። ያው እንዳልኩም ከመጀመሪያውም ስለሚነገራቸው ያው እኛ ሀገር በደንብ እንግዲህ ስለዚህ ሕክምና ያን ያህል በቂ እውቀት ኢንፎርሜሽንም ስለማይኖር ያን ያህል በደንብ ስለማናነብ ያን ያህል ብዙ ላይረዱ ይችላሉ። ካልሆነ በስተቀር ለምን እንደዚያ እንደሆነ በደንብ አስረድተናቸው ይህንን ፅንስ ማስተላለፍ ምንም ጥቅም እንደሌለው ሌላ ተጨማሪዎች እና ሌላ ሕክምና እንደሆነ እንዲረዱ በማድረግ እዚያ ላይ ሕክምናው እንዲቋረጥ አድርጎ እንግዲህ ከተቻለ ሌላ ሳይክል እንዲሞክሩ። ያው አይቪኤፍ ሕክምና በአንዴ አይሳካም። እንግዲህ ሂደት ነው። ከ45 እስከ 50 እስከ 40% ነው በዓለም አቀፍ ደረጃ የአይቪኤፍ ሕክምና የመሳካት እድሉ። ስለዚህ ከ100 እስከ 50 ሰው 45 ሰው ነው የሚሳካላቸው ማለት ነው በአንድ ዙር ሲሞክሩ። ስለዚህ 2ኛ ዙር 3ኛ ዙር የሚቻል ከሆነ ያው ፋይናንሻል ኢሹ ከሌለ እንዲሞክሩ ማድረግ እንሄዳለን ማለት ነው። ስለዚህ ይሄ የህክምና የአይቪኤፍ ህክምና ሂደት ትልቁን ሮል የሚጫወተው የዚህ የእንቁላልና የስፐርም ቀላቅሎ ፅንስ የመፍጠር ሂደት ነው ማለት ነው። ምክንያቱም እሱ ጋር ጥሩ ከሆነና ጥሩ ኤምብሪዮ ሜክ ካረገ ነው ከዛ በኋላ ወደ ቀጣይ የሚመጣው። ከዛ ለአይቪኤፍ ስፔሻሊስት ዶክተሮች ሰጣችሁ እነሱ ወስደው ነው አይደል ሴቷ ማህፀን ላይ የሚያስቀምጡት ማለት ነው። እናንተም እዚህ ላይ ትሳተፋላችሁ? ያው እሱ እንግዲህ ፅንስ መመለስ ይባላል። ኤምብሪዮ ትራንስፈር ብለን እንጠራዋለን። ጥሩ ፅንስ ሲኖር ያው እንግዲህ እሱን ፅንስ 3ኛ ቀን ላይ እንዳልኩ ወይም 5ኛ ቀን ሊሆን ይችላል በትንሽ ቀጭን ካቴተር አለ ለዚህ ተብሎ የተዘጋጀ ኢኩመንት እቃዎቹ አሉ። በዚያ መሰረት ኤምብሪዮሎጂስት ባለሙያው ፅንሱን እንግዲህ ሎድ በማድረግ ለሐኪሙ ጋር ሐኪሙ ደግሞ በአንድ ጎን ታካሚዎችን ፕሪፔር በማድረግ በማዘጋጀት ፅንሱን ከጋይናኮሎጂስት ሐኪሙ ጋር ካሪያ ሐኪሙ ጋር በመሆን ወደ ማህፀን እንዲተላለፍ ይደረጋል ማለት ነው። በአልትራሳውንድ በመታገዝ ፅንስ ማህፀን ላይ እንዲቀመጥ በማድረግ እንግዲህ ከዚያ በኋላ ፅንሱ ከማህፀን ግድግዳ ጋር ተጣብቆ ከእሷ እና ከማህፀን ግድግዳ ደም እየወሰደ ፅንሱ እንደማንኛውም በተፈጥሮ እንደሚደረግ እርግዝና እንዲቀጥል እንዲያድግና አርግዛ እንድትወልድ የማድረግ ህክምና ፕሮሰስ ነው። የሚገርም ነው። ይህ ቴክኖሎጂ ባይኖር ኖሮ ወይ ይህ ቴክኖሎጂ ባይመጣ ኖሮ ምን ሊሆን ይችል ነበር? በመምጣቱስ ምንድን ነው ያበረከቱ አስተዋጽኦስ ምንድን ነው? ያው የአይቪኤፍ እንግዲህ ኢንፈርቲሊቲ ችግርን በሀገራችን ያው በማህበረሰቡ ጋር ምን አይነት አመለካከት እንደሚያመጣ ምን አይነት ስያሜ እንደሚያሰጥ ብዙ ሰው የሚያውቀው ነገር ነው። አንተ ትረዳለህ። ስለዚህ ያው አንደኛ ሰዎችን ጥንዶችን በአንቺ ችግር ነው በአንተ ነው ተባብለው መፋታትን ያመጣል። እሱን ይከላከላል። ፕሮዳክቲቪቲን እንግዲህ ሰው ሲፋታ የሚመጣው ነገር አለ። ምርትን ይቀንሳል። ሳይኮሎጂካል ሳፖርት አለ። እንግዲህ ልጅን የራስን ዘር ፍሬ ማግኘት ሳይቻል የቀረውን ነገር በተለያዩ ምክንያቶች በኢንፌክሽን ሊሆን ይችላል፣ በቱቦ መዘጋት፣ በብዙ ምክንያቶች ነው እንግዲህ ያው የህክምና ችግር የሚከሰተው። በዚያ ምክንያት አንድ ሴት ወይም አንድ ጥንዶቹ ወልደው አርግዘው ወልደው ልጅ መሳም እየቻሉ ያን ነገር ህክምናው ባለመኖሩ ሲያጡት ምን ያህል እንትን እንደሚያመጣ እንግዲህ ያው ብዙ ሰው ይረዳዋል። ያንን ነገር ሶልቭ በማድረግ መፍታት ማስተካከል መቻል
ትልቅም ነገር እንደሆነ እረዳለሁ። ስለዚህ ይሄን ችግር ለመቅረፍና ሕክምናውን የተሻለ አድቫንስን ለማድረግ ይሄ ቴክኖሎጂ መምጣቱ ብዙ ነገሮችን አቅሏል። በጣም በጣም ወሳኝነት አለው። በጣም የሚገርም ነው። አሁንም ከወንዶች ዙሪያ ነው የምናወራው እና ለምሳሌ ብዙ ሱስ ያለባቸው ወንዶች ይመጣሉ። ለምሳሌ በጣም ድራግ የሚወስዱ፣ ሲጋራ የሚያጨሱ፣ ጫት የሚቅሙ፣ የተለያዩ ባዕድ የሆኑ ነገሮች ወደ ሰውነታቸው የሚከቱ ወንዶች ይመጡና ከዛ የእነሱን ስፐርም ሲያጋጥማችሁ ራሱን የቻለ ቻሌንጅ ነው። በሌላ ደግሞ ምንም ሱስ የሌለባቸው ነገር ግን በተለያዩ ህመሞች ደግሞ የተጠቁ ሊኖሩ ይችላሉ። ለምሳሌ የስኳር ኬዝ ያለባቸው ታማሚዎች ወይም ይህን ሕክምና አገልግሎት ለማግኘት የሚመጡ አሉና እሱ ፈታኝ የሚሆንባችሁ ነገር አለ? እንዴትስ ትወጡታላችሁ? ያው እንግዲህ ላይፍ ስታይል ጋር ተያይዞ ከተለያዩ የሕክምና ችግሮች ጋር በመያያዝ ያው ብዙ ነገሮች ይፈጠራሉ። የስፐርም ኳሊቲን በጣም ይቀንሳሉ። ቁጥሩ ይቀንሳል። ቁጥሩ ሲቀንስ የምትወስደው የሕክምና ሂደት ይቀየራል። ከዚያ ደግሞ ሞርፎሎጂ ላይ አፌክት ያደርጋሉ። ስለዚህ ስፐርም በጣም የተሻለ ስፐርም ሴሌክት ለማድረግ የምታደርገው ፕሮሰስ እና ጊዜ ድካም እየጨመረ ይሄዳል። ከዚያ እንግዲህ አሁን እንዳልኩት ቅድም ስናብራራው እንደነበረው ጽንስ የመፍጠር ሂደት ላይ ኳሊቲ ጽንስ የመፍጠር ሂደት ላይ ከፍተኛ ተጽዕኖ ነው ያለው። እንደዚህ ሲጋራ የሚያጨሱ፣ ጫት መቃም ምናምን የተለያዩ ነገሮችን ያው ከወንድ ሆርሞን ጋር ተያይዞ ከተለያዩ ነገሮች ጋር በመያያዝ የስፐርም ቁጥርን በጣም እና በከፍተኛ ደረጃ ኳሊቲውንም ቁጥሩንም አፌክት ስለሚያደርጉት ያው ሕክምናው ላይ የተወሰነ ባይባልም ከፍ ያለ ደረጃ ኤፌክት ያመጣል ማለት ነው። ስቲል እንግዲህ እሱን በመቋቋም አሁን ስናወራው እንደነበረው መጀመሪያ ላይ ኢንትራሳይቶፕላዝሚክ ስፐርም ኢንጀክሽን በመጠቀም የተሻለ ስፐርም ሴሌክት በማድረግ እዚህ ሞርፎሎጂ ያለውን ስፐርም ሴሌክት በማድረግ ይህንን ሕክምና በማድረግ እንግዲህ ልጅ አርግዘው እንዲወልዱ ለማድረግ የምንችለውን ጥረት ያደረግን እንደሆነ። ጥሩ። ከዚህ ከስኳር ጋርም የተያዘ ነገር አለ መሰለኝ አይደል? ስፐርም ኳሊቲውን በጣም ጥሩ ስፐርም ኳሊቲ ለማግኘት ይሄ ስፐርም የተሻለ ለማግኘት የስኳር ኬዝን በተቻለ አቅም የማውረድ እና የማስተካከል ነገር ይሰራል አይደል? እናንተስ በዚህ አይነት መንገድ? ይህን አክቹዋሊ ያው ሞር ኤምብሪዮሎጂስት ስራ አይደለም፣ የጋይናኮሎጂስት እና የዩሮሎጂስቶች ስራ ነው። እንደዚህ አይነት ኬዝ ያለባቸውን ሰዎች ትሪት ማድረግ፣ ማስተካከል፣ ወደ ኖርማል እንዲመጣ ለማድረግ መፈርታቸውን ማድረግ፣ የተለያዩ መድኃኒቶችን የስፐርም ኳሊቲ ኢንክሪዝ የሚያደርጉ የሚጨምሩ መድኃኒቶችን ይሰጧቸዋል። ይህን ነገሮችን የሚያደርጉላቸው የሚያስተካክሉት በዋናነት የአርአያ ሐኪሞች እና ዩሮሎጂስት ሐኪሞች ናቸው። ያን ነገር ከተደረገ በኋላ የሚቻለውን ነገር ካደረጉ ትሪት አድርገዋቸው ከመጡ በኋላ እንግዲህ እኛ ኤምብሪዮሎጂስቶች ምንድነው የምንሰራው? ስፐርም ሴመን ከሰጠ በኋላ ስፐርሙን ፕሮሰስ በማድረግ ቤስት እና ሄልዝ የተባለውን ስፐርም ሴሌክት አድርጎ ከባለቤቱ እንቁላል ጋር በማገናኘት ጽንስ እንዲፈጥር እና የተሻለ ጽንስ ደግሞ ወደ እሷ ማህፀን በመመለስ አርግዛ እንድትወልድ የማድረግ ፕሮሰሱን ነው ሞር የምንሰራው። ይህንን የስኳር ጋር የተያያዙ ሌሎችም ቫሪኮሴል ጋር የተያያዘ ወንዶች ጋር ሌሎች ኬዞች አሉ። እነሱ ሞር ትሪት የሚያደርጓቸው ዩሮሎጂስት ሐኪሞች እና አርአያ ሐኪሞች ናቸው። ግን ወደዚህ ሕክምና ከመግባታቸው በፊት ምናልባት ታካሚዎች በተለይ ወንዶች እዚህ ችግር ውስጥ ካሉ፣ ለምሳሌ የሱስ ችግር ውስጥ ካሉ ወይም የህመም ችግር ውስጥ ካሉ በተቻለ አቅም ከሱስ ነፃ ሆነው ቢመጡ፣ የስኳር ጉዳያቸው ደግሞ በጣም በተቻለ አቅም ላይፍ ስታይላቸውን በመቀነስ የተለያዩ መድኃኒቶችን ወስደው የስኳር ሌቭላቸውን አውርደው ቢመጡ ለእናንተ እሱ የኛ ምንም ጥርጥር የለውም ትልቅ እገዛ እንደሚሆን ይታወቃል። ለዚያም ነው እንደመጡ ሙሉ ሆርሞናል ምርመራዎች የሚደረግላቸው። እሱን የዘር ፈሳሽ ምርመራም ይደረጋል። ፊዚካል ኤግዛሚኔሽን ጀምሮ ከደም ምርመራዎች ጋር የተለያዩ ሕክምናዎች ምርመራዎች አልትራሳውንዶችን አድርገው የሚሰሩላቸው ይህን ነገር የሚያስተካክሉላቸው ሐኪሞቻችን ይህን ነገሮች ሶልቭ ለማድረግ ነው። እና ታካሚዎችም እንግዲህ በዚህ አይነት ችግር ውስጥ ያሉ ሰዎች ሱስ ካለባቸው እሱን የመቀነስ የማስተካከል ነገር ያው በአንዴ ላይ ቆም ይችላል። ግን እየቀነሱ ቢመጡ ሞር ለዚህ ሕክምና የመሳካት እድልን ከፍ የማድረግ ላይ ከፍተኛ አስተዋጽኦ ይኖራቸዋል ማለት ነው። ኦኬ እንግዲህ ቤተሰቦች አቶ ጤናው እየነገረን ያለ ነው በዚህ ሕክምና ውስጥ እና በዚህ ችግር ውስጥ የምትገኙ በተለይ ባሎች የሱስ ጉዳይ ካለ ወደ ሕክምና ቦታ ከመምጣታችሁ በፊት የሱስ ነገራችሁ ብትችሉ
አጥፍታችሁ ካልሆነ ደግሞ በጣም ቀንሳችሁ ብትመጡ ይህንን ስራ እና ሰክሰሱን ከፍ ያደርገዋል እያለን ነው። እንዲሁም የስኳር ኬስ እና በእንደዚህ አይነት ችግር ውስጥ ካላችሁ ደግሞ በተቻለ አቅም ወደዚህ ህክምና ከመምጣታችሁ በፊት ይህንን የስኳር ሌቭላችሁን በተቻለ አቅም አውርዳችሁ በደንብ ጥሩ ሄልዚ ሆናችሁ ብትመጡ የመሳካት እድሉ ከፍ ይላል የሚል ነገር አስተላልፎልናል። ወደሚቀጥለው ጥያቄ ልመጣ ነው። ቴክኖሎጂ እና ይህ ህክምና ለምሳሌ ስለ ዲኤፍአይ ስለሱ ልናወራ ነው። እስቲ ስለሱ ትንሽ ንገረን። አይ ቲንክ እዚህ ሀገር የለም መሰለኝ ዲኤፍአይ፣ ይሄ ዲኤንኤ ፍራግመንት ኢንዴክስ ነው የሚባለው ዲኤፍአይ። እኛ ሀገር ያው አይቪኤፍ ሴንተር አንደኛ ቁጥራችን ትንሽ ነው፣ ሁለተኛ ሙሉ በሙሉ በጣም ኤክስፔንሲቭ የሆነ እቃዎች ስለሚያስፈልጉት ሙሉ በሙሉ እሱን ህክምና ለመስጠት ምርመራ ለማድረግ አልተጀመረም። ግን አንዳንድ እንግዲህ እንቅስቃሴዎች አሉ። እሱን ለመጀመር የተደረጉ ያሉ ነገሮች አሉ። ወደፊት ያው ዲኤንኤ ፍራግሜንቴሽን ይኖራል። እሱን ምርመራ ማድረግ የወንዱን የዘር ፈሳሽ ኳሊቲ ላይ የዘር ፍሬ ኳሊቲ ላይ ምን ያህል ተጽዕኖ አለ፣ የውስጡ የዘር ፍሬ አሁን የምንሰራው የውጭውን የዘር ፍሬ በማየት ቅርጹን በማየት እንቅስቃሴውን በማየት እንግዲህ ቪያቢሊቲውን በማየት ነው ሞር የተሻለውን ሴሌክት እያደረግን የሰራ ያለ ነው። ግን ዲኤንኤው ላይ የተጎዳ ነገር አለ ወይ፣ ውስጡ የስፐርም ኳሊቲ ላይ ችግር አለው የሚለውን ምርመራ ለማድረግ በእርግጠኛ ሀገር እስካሁን ገና በፕሮሰስ ላይ ነው፣ አልተጀመረም። ግን በጣም አስፈላጊ እንደሆነ ይታወቃል። ይህንን ያነሳውበት ምክንያት ምንድነው? እኛም ይህንን ሰርቪስ ለማሰጠት ታካሚዎችን ይዘን ስንሄድ ለአንዳንዶቹ ዲኤፍአይ እንደሚያስፈልጋቸው ሐኪሞቹ በተለይ ኤምብሪዮሎጂስት ሪከመንድ ሲያደርግ ነው። ያ ከምንድነው የመጣው? እዚህ ቅድመ ምርመራ ሲያደርጉ ያው ሲመን አናሊሲስ ሪፖርት ሲመጣ ምንም የሚታይ ነገር የለም። ታካሚዎች ይደብቃሉ፣ ይዋሻሉ። ወርድ ባይ ወርድ ሱስ እያለባቸው ሱስ የለንም ይሉሃል፣ ሲጋራ እያጨሱ አናጨስም ይሉሃል፣ ጫት እየቃሙ አንቅምም ይሉሃል። ነገር ግን እዛ ህክምና ላይ ሲደርሱ ግን ያ የስፐርም አናላይሲሱ እና ወደ ዋናው ህክምና ሲገባ የሆነ ነገር ያሳያቸዋል መሰለኝና በተለይ የሱስ ነገር ካለ ሲጋራ፣ ጫት እና እንደዚህ አይነት ነገር ካለ ዲኤፍአይ ሪከመንድ ሲደረግ አይተናልና እኛ ሀገር ቢጀመር ደግሞ ምን ያህል የተሻለ አድቫንስድ ወይም ደግሞ ሞር ሰክሰስ ልናገኝ እንደምንችል እርግጠኛ በመሆን ነው። በአጋጣሚ እንዲጀመር ደግሞ የሁላችንም ምኞት ነው። እባካችሁ አንዳንድ ተቋማቶች እንደምንም ብላችሁ ዲኤፍአይ ቴክኖሎጂ እንዲጀመርና እንዲመጣ አድርጉ ለማለት ነው።